እንዴት ብላችሁ ነው እናንተ የምታሻሽሉት? የወንበዴ ዋሻ ቤተክርስቲያን፣ የወንበዴ መራገጫ። ፕሊስ ዶንት ጎ ፈርዘር። አረ ገና ጉድ እኮ ብያለሁ። ከዚህ የባሰ መቼ ተገለጠ? ገና መቼ ይቀጥላል? እነሱን በቀጠሉ ቁጥር መቼ ነካሁትና ነው? ምንድነው ፈርዘር ማለት? የዩ ጩፋ ሚስት ሰርታ ነው እንደ የለበሰችውን ልብስ ጌጣጌጡን ሰርታ ነው የምታደርገውን ጀውለሪ ሰርታ ነው ያገኘችው። ባሏ ሰርቶ ነው ያመጣላት። ዘርፎ እኮ ነው፣ የሰው እንባ አምጥቶ እኮ ነው ያለበሳት። ወርቅ ያለበሳት እኮ ዘርፎ ነው። ከምስኪኖች ሰብስቦ እኮ ነው፣ ከድሃዎች ሰብስቦ ሰርቶ ነው እንዴ ባሏ አምጥቶ ያለበሳት? ሰርቶ ነው እንዴ ቤት ሰርቶ ያስቀመጣት? ዶክተር ነው? ቢዝነስማን ነው? ፋሚሊ የፋሚሊ አይደለም ገና ያስቀመጦቻቸው ቅምጦች ገና በየዱባይ ሆሊዴይ የሚወጡባቸው ሴቶች በአውሮፓ ውስጥ ያስቀመጧቸው ሴቶች ጭምር ይወጣል። ፋሚሊ ጉዳይ ውስጥ አትግቢ ይገባል ገና እንጂ መቼ ጀመርኩት እንጂ መቼ ጨረስኩት? ገና አፓርትመንት ቤት እየገዙ ያስቀመጧቸው ቅምጦቻቸው ጭምር አብሮ ይወጣል። ጠብቁ። የምን ፋሚሊ ጉዳይ ነው? ምድረ ወንበዴ ሌባ ተባባሪ አይደለች እንዴ ሚስቱስ ብትሆን? ሌባ የሰው እንባና የሰው ደም የሰው እንባ ያለበት ጌጣጌጥ እኮ ነው አስራ አንገቷ ላይ አንጠልጥላ የምትሄደው። የሰው ደም ያለበት የሰው ላብ ያለበት የሰው እንባ ያለበት ዲያመንድ ነው አንገቷ ላይ አንጠልጥላ የምትሄደው። የሚጮህ እንባ አለ እዛ የሚያለቅስ። ይንጫጩ ተንጫጩ ከዳሚዎቻቸው ጠንቋዮቻችሁ ሲነኩ ተንጫጩ። በደንብ የምታመልኳቸው እያመለካችሁ ስለሆነ አማልክቶቻችሁ ሲነኩባችሁ በደንብ መንጫጫታችሁን ቀጥሉ። እኔ እኮ አትቀጥሉ እኮ አላልኩም። መንጫጫታችሁንም ስድባችሁንም ሁሉንም ቀጥሎ ነው እንዳታቆሙ መቻልኩኝ። ከዚህ በፊትም ተናግሬያለሁ። አንድ ቀን አቁሙ ብያችሁ አላውቅም። ለምን ይውጣላችሁ? እስኪ አስታውካችሁ ይውጣላችሁ። መናገሬን አላቁም። እናንተ ስለተንጫጫችሁ ወደኋላ አልመለስ በህይወት እስካለው ድረስ። ግብረ ሰዶምነትን እቃወማለሁ። ከግብረ ሰዶም ጋር አልተባበርም። አይደለም እዛ ኢትዮጵያ ውስጥ አይደለም አገሬ ላይ አይደለም ይህን ሁሉ ዘመን ክብሯን ጠብቃ የኖረች አገር ላይ እዚህ እንኳን እኔ እጄን ዘርግቼ መጨበጥ እንኳን አልችልም። እነሱ በማንኛውም አጋጣሚ ሲያልፉ እንኳን እንዲነኩኝ አልፈልግም። ስለዚህ ከነዚህ ቤተክርስቲያን ጋር ብዙ የቆየ ሪሌሽንሽፕ ነበረን። ረዥም ጊዜ ከነሱ ጋር አሳልፈናል። ረድተውናል። ብዙ ነገር አድርገዋል። ጤናማ በነበሩ ሰዓት ነው። አሁን በግልጽ መሰረተ ክርስቶስ ከነዚህ ጋር ያለንን ሪሌሽንሽፕ ከት አድርገናል። ምንም አይነት ግንኙነት የለንም። የስልክ ደህና ናችሁ እንዴት ናችሁ የሚባል ራሱ ሪሌሽንሽፕ የለንም ብላችሁ መግለጫ እንድትሰጡን እንፈልጋለን። አካል ስለሆንኩኝ እጠይቃለሁ። የሌሎችም አካል እንደኔ ጥያቄ ስለሆነ ምንድነው የሚልኩብኝ? ቀጥታ ከነዚህ ጋር ምንም አይነት ዝምድናም ሰላምታም የለንም። ምንም አይነት ግንኙነት የለንም። አናወራቸውም። ሰላም ናችሁ እንዴት ናችሁ ከዚህ በፊት ረድተናችኋል የሚል ራሱ ወሬ አያስፈልግም። አቆመ፣ በቃ አለቀ። ምክንያቱም እነሱ ኢየሱስን አውጥተው ጥለውታል፣ ትተውታል። ኢየሱስን ጥለው አውጥተው ከወጡ ጋር ምንም አይነት ሰላምታ የለም። በሆነ በምንድን ነው በተደረገላችሁ ድርንትን ከዚህ በፊት አስቀድሞ በተደረገላችሁ በተሰጣችሁ ገንዘብ በተደረገላችሁ ድጋፍ በዛ ተይዛችሁ፣ ስለዚህ አብራችሁ ልትዘግጡ አትችሉ።
ግብረ ሰዶምነትን እኛ አልተቀበልንም አንቀበልም ብላችኋል። አትቀበሉም፣ አልተቀበላችሁ። ቤተክርስቲያን ውስጥ ወንድና ሴት ጋብቻ ብቻ ነው የምትፈቅዱት። አዎ ወንድና ሴት ጋብቻ ብቻ ነው የምትፈቅዱት። ነገር ግን ሙሉ በሙሉ ከነሱ ጋር ምንም አይነት የስልክም ግንኙነት፣ ስብሰባ፣ ሚቲንግ፣ ምንም አይነት ግንኙነት እንደሌላችሁ እና ካት እንዳደረጋችሁ ሰላምታ ሳይቀር ከነሱ ጋር ቆይ ልቦልክ አንዳንዱ ኮመንት እኮ የሚጽፈው እኮ ራሱ እዩ ጩፋ ነው። ታውቃላችኋል? የዩ ጩፋ ሚስት፣ የኤርሚያስ እህት፣ የሐሰተኛ ነቢያቶች ከዛ ማይክ ያዦች አሉ ከስር የሚርመጠመጡ እዛ ግማሾቹ ቅምጦች ናቸው። የእነሱ ቅምጦች እዚህ መጥቶ እኮ የሚሳደቡት እኮ አንዳንዶቹ የራሳቸው ልጆቻቸው፣ እህቶቻቸው፣ አክስት፣ አጎት፣ ቅምጥ አሉ ማይክ የያዙ እዛው ከእነሱ ጋር የሚርመጠመጡ። ክሪስ ያችን ዘማሪ ያስወጣት ለምንድን ነው ከቸርች ውስጥ የወጣችው? አብረሽኝ ካልተኛሽ ብሎ ሲጨቀጭቃት መቆሚያ መቀመጫ ሲያሳጣት ፓስተር ክሪስ የምትሉት ትልቁ ጠንቋይ የእናንተን ሀገር ጠንቋዎች የቀባቸው ፓስተር ክሪስ፣ አቶ ክሪስ ትክክለኛ ሚሽናችን ምንድን ነው? እስከ ዛሬ ድረስ ሚሽንሽን አላወቅሽው? ምንድን ነው ሚሽንሽ? ብሎክ አድርጓት ይላል። ለምን ብሎክ ያድርጉ? ጉዳችሁ እንዳይሰማ። በዚህ ብሎክ መደረግ በሌላ እኮ እመጣለሁ፣ ችግር የለውም። ጉዳችሁ እንዳይሰማ ነው ብሎክ የምደረገው። በፌክ አካውንት ተሯሩጠው መጡ ዘመዶቻቸው። ጆጆ ቅምጥ ነሽ ወይስ ልጅ እህት? ተንጋግተው መጡ በፌክ አካውንት። አሁን እነዚህ በፌክ አካውንት ተንጋግተው መጥተው እዚህ ጋር የሚጫጫሁት የምታውቋቸው ሰዎች ናቸው። ቢከፈት ዋናው ፕሮፋይላቸው ቢከፈት የሚታወቁ ሰዎች ናቸው። አንቺን ፈራጅ ያደረገሽ ከነዚህ ቃላት ውጭ አያውቁም። በቃ መጽሐፍ ቅዱስ እስከተወለዱ ጀምሮ ከእናታቸው ማህፀን ጀምሮ ከወጡ ጀምሮ የሚያውቁት ይሄን ቃል ነው። ማን ፈራጅ ያደረገሽ? ቀንተሽባቸው ነው። በተቀባው ላይ እጅሽን አታንሽ። እሱ የሚናገረውን ነው እየደጋገመ የሚናገረውን ገልጠው ቃሉን ስለማያነቡት እሱ ሁል ጊዜ ቀንተውብኝ ነው፣ ፈራጆች ተነስተዋል። ከዘር ማንዘር ውጣና መጽሐፍ ቅዱሱን ግለጥ። የዘር ማንዘር መንፈስህን ትተህ አራግፈህ ይሄ ከውርስ ወርሼ ከአያቴ ጴንጤ ነበረ፣ ቅድመ አያቴ ጴንጤ ነበረ፣ አባቴ ጴንጤ ነው የሚባል ነገር የለም። የውርስ የሚባል ሃይማኖት የለም። ምንም የምትወርሰው ሃይማኖት የለም። ስለዚህ ወርሰህ ከመጣህ ኢየሱስ ክርስቶስን ተቀበልና ጌታ ኢየሱስ ክርስቶስን ተቀበልና ተምረህ ተጠመቅ። ውርስ የሚባል ሃይማኖት የለም። የምን ውርስ ነው የምትወርሰው ከእናትና ከአባት?